ከምድር እስከ ህዋ ሰላም ውድ ተመልካቾቻችን እንደምን አላችሁ? ይህ በየሁለት ሳምንቱ እያዘጋጀን ወደ እናንተ የምናደርስላችሁ ከምድር እስከ ህዋ የተሰኘው ዝግጅታችን ነው። እንደሚታወሰው ባሳለፍነው ሳምንት የእናቶች ቀንን አከብረናል። እኛም ዝግጅታችንን እንኳን ለእናቶች ቀን በሰላም አደረሳችሁ እያልን እንጀምራለን። የዛሬው ዝግጅታችን የእናቶች ቀንን ምክንያት በማድረግ በሳይንሱ ዘርፍ ከፍተኛ ደረጃ የደረሱ ሴቶች ወደ እናንተ የምናቀርብላችሁ ይሆናል። እንግዲህ ዝግጅቱን በመምራት አብረናቸው የምንቆየው እኛ ጽዮን እንዳለ እንዲሁም ደግሞ ጽዮን ገበየው በጋራ በመሆን ነው። መልካም ቆይታ። በዓለም አቀፍ ደረጃ በርካታ ሴቶች በተለያዩ ተቋማት ውስጥ በሳይንስና ምርምር ሙያ ላይ ተሰማርተው ይገኛሉ። አስትሮኖት፣ መሐንዲስ፣ ሳይንቲስት እንዲሁም በሳተላይት ቴክኖሎጂ፣ GIS፣ ሪሞት ሴንሲንግ፣ የምድር ምርምርና የአካባቢ መረጃ ትንተና፣ የሥራ መሪ፣ አስተማሪና ድጋፍ ሰጪ በመሆን ትልቅ አስተዋጽኦ እያበረከቱ ይገኛሉ። እነዚህ ባለሙያዎች ከሙያቸው በተጨማሪ የቤተሰብ ኃላፊዎችና እናቶችም ናቸው። ይህንን ድርብ ኃላፊነት በመሸከምና ከከባዱ የሳይንስ ሙያ ጋር በማጣመር ለመጪው ትውልድ አርአያ መሆን ችለዋል። በርካታ ሴቶች ታሪክ ቀይረዋል። ሌሎች ደግሞ አዲስ መንገድ በመክፈት የማይተካ ሚና ተወጥተዋል። ተመልካቾቻችን እንኳን ለእናቶች ቀን በሰላም አደረሳችሁ። በዛሬ ዝግጅታችን አርአያ ከሆኑ ሴቶች መካከል ጥቂቱን መርጠን ይዘንላችሁ ቀርበናል። በቅድሚያ በህዋ ዘርፍ ላይ ጉልህ አስተዋጽኦ ያሳደሩትን እንዳስሳለን። አብራችሁን ቆዩ። ቫለንቲና ቴሬሽኮቫ። ቫለንቲና ቴሬሽኮቫ በመጋቢት 6 ቀን 1937 በራሽያ ውስጥ ያሮስላቭ አቅራቢያ ባለች መንደር ተወለደች። ቤተሰቧ ድሃ የገበሬ ቤተሰብ ነበር። አባቷን በጦርነት አጣች። እናቷም የፋብሪካ ሰራተኛ ነበረች። ቫለንቲናም በትንሽ ዕድሜዋ ትምህርቷን አቋርጣም በጨርቃጨርቅ ፋብሪካ ውስጥ ሥራ ጀመረች። ነገር ግን ጎን ለጎን ትምህርቷን በማታ ክፍለ ጊዜ ቀጠለች። ከዚያ በኋላም ለፓራሹት ዝላይ እጅግ ፍላጎት አሳየች። ይህም ወደ ህዋ ለምታደርገው ጉዞ የመጀመሪያ እርምጃ ሆነ። በ1960ዎቹ አካባቢ ሶቪየት ኅብረት ከአሜሪካ ጋር የህዋ ውድድር ውስጥ ገብተው ነበር። ሶቪየቶች የመጀመሪያዋን ሴት ወደ ህዋ መላክ እንደ ታሪካዊ ስኬት አዩት። ቫለንቲናም በፓራሹት ልምዷ ምክንያት ለዚህ ተልዕኮ ለመመረጥ በቃች። በዚያን ጊዜ ፓይለት አልነበረችም። ነገር ግን ድፍረቷ፣ አካላዊ ብቃቷና ፈጣን የመማር ችሎታዋ በጣም አስደናቂ ነበር። ከባድ የሆኑ የከባቢ አየር ግፊት ሙከራ፣ የረጅም ጊዜ መገለል ስልጠና፣ የአየር በረራ ልምምድ፣ የሮኬት ቴክኖሎጂ ትምህርትና የፓራሹት ልምምድ ስልጠናዎችን በሚገባ አለፈች። በሰኔ 9 1955 ቫለንቲና ቮስቶክ 6 በተባለ የህዋ መርከብ ወደ ህዋ ተላከች። ይህ በታሪክ ውስጥ ለመጀመሪያ ጊዜ ሴት ወደ ህዋ የተጓዘችበት ጉዞ ነበር። ቫለንቲናም በህዋ ላይ 3 ቀናት ገደማ ያክል አሳልፋለች። በዚህም በምድር ዙሪያ 48 ጊዜ ለመዞር በቅታለች። ታዲያም ሁሉም ነገር አልጋ በአልጋ አልነበረም። በጉዞዋ ወቅት አንዳንድ ቴክኒካዊ ችግሮች አጋጥመው የነበሩ ሲሆን ነገር ግን በድፍረትና በጥንቃቄ ተቆጣጥራቸዋለች። ከጉዞዋ በኋላም ቫለንቲና በዓለም ዙሪያ እጅግ ታዋቂ ሆነች። የሶቪየት የጀግና ሽልማትም ተበረከተላት። በበርካታ ሀገራትም ክብር አግኝታለች። ከዚህ ሁሉ ስኬት በኋላም ቫለንቲና በዚህ ብቻ በቃኝ ብላ አልተቀመጠችም። የምህንድስና ትምህርቷን ተማረች። ከዚህ ባለፈም በፖለቲካ ውስጥም ተሳትፋለች። እንዲያውም በሩሲያ ፓርላማ አባል ሆና እስከ ማገልገልም በቅታለች። ቫለንቲና ቴሬሽኮቫ የሰራችው ነገር በህዋ ታሪክ ብቻ አይደለም፣ በሴቶች ታሪክም ታላቅ ለውጥ ነበረ። ካትሪን ጆንሰን ካትሪን ጆንሰን በነሐሴ 20 1910 በአሜሪካ ምዕራብ ቨርጂኒያ ውስጥ ባለች ትንሽ ከተማ ተወለደች።
ከህፃንነቷ ጀምሮ በሂሳብ እጅግ ጎበዝ የነበረች ሲሆን በ10 ዓመቷ ሁለተኛ ደረጃ ትምህርቷን ጀምራ በ15 ዓመቷ ኮሌጅ ለመግባት በቃች። በዚህም ገና በ18 ዓመቷ በሂሳብና በፈረንሳይኛ ትምህርት ዲግሪ አገኘች። በዚያ ዘመን ለሴቶች በተለይም ለጥቁር አሜሪካውያን ሴቶች በሳይንስና በሂሳብ መስክ ዕድል ማግኘት እጅግ ከባድ ነበር። ነገር ግን ይህች የጥቁር ሴት ፈርቀዳጅ ሴት ካትሪን በትጋትና በብልሃት መንገዷን ከፈተች። በ1950ዎቹ ውስጥ ካትሪን በዚያን ጊዜ ናካ ተብሎ በሚጠራው ድርጅት ውስጥ ስራ ጀመረች። ይህ ድርጅት በኋላ ላይ ናሳ ሆነ። በዚያን ጊዜ ኮምፒውተሮች ዛሬ እንዳሉት አልተሻሻሉም ነበር። ስለዚህ የሮኬትና የህዋ ስሌቶች በሰዎች ይሰሩ ነበር። እነዚያ ሰዎች ሂውማን ኮምፒውተርስ ተብለውም ይጠሩ ነበር። ካትሪን በትክክለኛ ስሌት ችሎታዋ በእጅጉ ታዋቂ ሆነች። ካትሪን ጆንሰን በአሜሪካ የህዋ ፕሮግራም ውስጥ ታላቅ ሚና ለመጫወት በቃች። በተለይ የሮኬቶች መንገድ ትራጀክተሪና የምድር ዙሪያ ምህዋር ስሌቶችን ትሰራ ነበር። ከካትሪን ስኬቶች መካከል የጆን ግሌን ጉዞ ተጠቃሽ ነው። ጆን ግሌን በ1956 ወደ ህዋ ሊሄድ ሲዘጋጅ ኮምፒውተሮች ያሰሉትን ስሌት ካትሪን እንድትመረምር ተጠይቃም በሚገባ አከናወነች። ጆን ግሌን ካትሪን ካረጋገጠችው ብቻ እሄዳለሁ ብሎ ነበር የተናገረው። ይህ በእሷ ላይ ያለውን ጽኑ እምነት ያሳየ ነበር። በአፖሎ 11 የሰው ልጅ ጨረቃ ላይ ሲያርፍ የተጠቀሙት አንዳንድ መንገድ ስሌቶች በካትሪን ስራ ላይ የተመሰረቱ ነበሩ። በኋላም ለስፔስ ሸትል ፕሮግራሞች እና ለሌሎች የናሳ ተልዕኮዎች የሂሳብና የቴክኒካል ድጋፍ ሰጥታለች። ካትሪን በርካታ ተግዳሮቶችን አልፋለች። በዚያ ዘመን በአሜሪካ የዘር መድሎ በጣም ከባድ ነበር። ጥቁሮችና ነጮች በተለያዩ ቦታዎች ይቀመጡ ነበር። የተለያዩ መጸዳጃ ቤቶችና መመገቢያ ቦታዎችም ነበሯቸው። ካትሪን እንደ ጥቁር ሴት ብዙ መሰናክሎችን ተቋቁማለች። ነገር ግን በብልህነቷና በጥረቷ ሰዎችን አስደነቀች፣ ክብርም አገኘች። በ2015 ባራክ ኦባማም ለካትሪን የአሜሪካ ከፍተኛ የሲቪል ሽልማት ፕሬዚዳንሻል ሜዳል ኦፍ ፍሪደም ሸልሟታል። በተጨማሪም ናሳ አንድ የምርምር ማዕከል በስሟ ሰይሟል። እንደ አውሮፓውያኑ ዘመን አቆጣጠር በ2016 ዓ.ም ሂድን ፊገርስ የተባለ ፊልም ተሰርቶም የካትሪን ጆንሰን እና የሌሎች ጥቁር ሴት ሳይንቲስቶችን ታሪክ ለዓለም አሳይቷል። ካትሪን ጆንሰን በየካቲት 16 2012 በ101 ዓመቷ አርፋለች። ነገር ግን የእርሷ ተጽዕኖ እስከዛሬ ድረስ በህዋ ሳይንስ፣ በስቴም ትምህርትና በሴቶች ማበረታቻ ውስጥ ትልቅ አቅም መፍጠር ችሏል። ሳሊ ራይድ በግንቦት 18 ቀን 1943 በአሜሪካ ሎስ አንጀለስ ተወለደች። ከትንሽነቷ ጀምሮ ለሳይንስና ለስፖርት ፍላጎት አሳደረች። በተለይ በቴኒስ ችሎታም ነበራት። እናም አንዳንድ ጊዜ ፕሮፌሽናል ቴኒስ ተጫዋች ለመሆን ታስብ ነበር። ነገር ግን በኋላ ላይ የሳይንስ ፍቅሯ አሸነፈ። ሳሊ ከስታንፎርድ ዩኒቨርሲቲ በፊዚክስ የመጀመሪያና ሁለተኛ ዲግሪ እንዲሁም በአስትሮፊዚክስ ሶስተኛ ዲግሪዋን አግኝታለች። 1969 ሳሊ በጋዜጣ ላይ የናሳ የአስትሮኖት ማስታወቂያን አይታ ተመዘገበች። 1970 ላይ በናሳ ከተመረጡ 35 አዳዲስ አስትሮኖች መካከል አንዷ ሆነች። ይህ ታሪካዊ ቡድን ለመጀመሪያ ጊዜ ሴቶችን እና የተለያዩ ዘር ተወላጆችን ያካተተ ነበር። ሳሊ በናሳ ውስጥ የስፔስ ሸትል ሮቦቲክ ክንድ ሥራ፣ የተልዕኮ ዕቅድና ቴክኒካል ስሌት እንዲሁም የህዋ በረራ ስልጠና ከተሳተፈችባቸው ሥራዎች ውስጥ ተጠቃሽ ናቸው። በግንቦት 10 ቀን 1975 ሳሊ ራይድ በስፔስ ሸትል ቻሌንጀር ወደ ህዋ ተጓዘች። ይህ በታሪክ ውስጥ የመጀመሪያዋ አሜሪካዊት ሴት ወደ ህዋ የተጓዘች እና በጊዜው በጣም ወጣት ከሆኑ አስትሮኖቶች አንዷ እንድትሆን አደረጋት። በተልዕኮዋም ከሰራቻቸው ሥራዎች ውስጥ የሳተላይት ማስጀመር፣ ሮቦቲክ ክንድ መቆጣጠር እና የሳይንስ ሙከራዎች ማካሄድ ይገኙበታል። ሳሊ በ1974 ለሁለተኛ ጊዜ ወደ ህዋ ተጉዛለች። 1978 የስፔስ ሸትል ቻሌንጀር አደጋ ሲከሰት ሳሊ ራይድ በአደጋው ምርመራ ኮሚሽን ውስጥ ተካታ በርካታ ስራዎችን አከናውናለች። ሳሊ
ከናሳ ከወጣች በኋላ በትምህርትና በሳይንስ ማበረታቻ ላይ አጠናክራ ሰርታለች። በዚህም ሳሊ ራይድ ሳይንስ የተባለ ድርጅት መስርታ ሕፃናትን ለስቴም ትምህርት ማበረታታት፣ ሴቶች በሳይንስ እንዲሳተፉ ማገዝ ብሎም የሳይንስ መጻሕፍትና ፕሮግራሞች ማዘጋጀት ላይ በትኩረት ሰርታለች። ከዚህ ሁሉ በኋላ ሳሊ ራይድ በሰኔ 16 ቀን 2004 በ61 ዓመቷም በፓንክሪያስ ካንሰር ሕይወቷ አልፏል። ሜይ ጄምሰን በጥቅምት 7 ቀን 1949 በአሜሪካ ዲካቶር ተወለደች። በኋላ ቤተሰቧም ወደ ቺካጎ ሲዘዋወር እዚያው አደገች። ይህች ጥቁር አሜሪካዊት ከትንሽነቷ ጀምሮ ሳይንስ ትወድ ነበር፣ ብሎም የህዋ ጉዞን ታደንቅ ነበር። ብዙ ሰዎች ሴቶች ወይም ጥቁር ሰዎች በህዋ ሳይንስ አይሳካላቸውም ብለው ቢያስቡም እሷ ግን ህልሟን አሳክታለች። ሜይ ጄምሰን በ16 ዓመቷ ስታንፎርድ ዩኒቨርሲቲ ገባች። በዚያም ኬሚካል ኢንጂነሪንግ እንዲሁም አፍሪካን ኤንድ አፍሪካን አሜሪካን ስተዲስ ተማረች። ከዚያ በኋላም በኮርኔል ዩኒቨርሲቲ የህክምና ትምህርት በመማር ሐኪምም ለመሆን በቃች። በዚህም በፒስ ኮርፕስ ሐኪም ሆና በአፍሪካ ሀገራት ተዘዋውራ ሰርታለች። ሜይ ጄምሰን በልጅነቷ ሳሊ ራይድ ወደ ህዋ ስትሄድ አይታ እጅግ ተነሳሳች። 1979 በናሳ አስትሮኖት ሆናም ተመረጠች። ከባድ የህዋ ስልጠናዎችን ማለትም የህዋ ቴክኖሎጂ፣ የሳይንስ ሙከራ፣ የአካል ብቃት ስልጠና እና የአደጋ መቆጣጠሪያ ልምምድን በሚገባ አለፈች። በነሐሴ 6 ቀን 1984 ሜይ ጄምሰን በስፔስ ሸትል ኢንደቨር ወደ ህዋ ተጉዛለች። ይህ ታሪካዊ ጉዞ እሷን ወደ ህዋ የተጓዘች የመጀመሪያው አፍሪካዊት አሜሪካዊት ሴት ሲያደርጋት በናሳ ታሪክ ውስጥ ከተጽዕኖ ፈጣሪ ሴቶች አንዷ ለመሆንም አብቅቷታል። በተልዕኮዋ የሳይንስ ሙከራዎች፣ የህዋና የሰው አካል ጥናቶች እንዲሁም የቴክኖሎጂ ምርምሮችን አከናውናለች። በዚህ ጉዞ በህዋ ላይ ከ190 ሰዓታት በላይ አሳልፋለች። ሜይ ጄምሰን ሳይንስ እና ስነ ጥበብ አብረው ሊሄዱ ይችላሉ ብላ ታምናለች። የስታር ትሬክ በጣም ትወድ ነበር። ከዚያ በኋላም በስታር ትሬክ ትዕይንት ላይ የታየች የመጀመሪያዋ እውነተኛም አስትሮኖት ሆነች። ይህ በሳይንስ እና በመዝናኛ ዓለም መካከል ያለውን ግንኙነት አጠናክሯል። ከናሳ ከወጣች በኋላም የቴክኖሎጂ ኩባንያ መስርታለች። ለህፃናት የሳይንስ ፕሮግራሞች አዘጋጅታለች። እንዲሁም 100 ይር ስታርሺፕ በተባለ የወደፊት የህዋ ጉዞ ፕሮጀክት ላይ ሰርታለች። ይህ ፕሮጀክት የሰው ልጆች ወደ ሌሎች ከዋክብት እንዴት ሊጓዝ እንደሚችል ለማጥናት የተመሰረተ ነው። ማሪ ታርፕ በሰኔ 23 ቀን 1912 በአሜሪካ ሚሽጋን ተወለደች። አባቷ የካርታ ሥራ ቀያሽ ነበረ። ስለዚህ ማሪ ከትንሽነቷ ጀምሮ ካርታዎችንና ምድርን ለማጥናት ፍላጎት አደረባት። በልጅነቷ ቤተሰቧ ብዙ ጊዜ ከቦታ ወደ ቦታ ይንቀሳቀስ ነበር። ይህ ደግሞ የተለያዩ አካባቢዎችን እንድታይና ስለ ምድር እንድትገረም አደረጋት። በ1930ዎቹ ዘመን ለሴቶች በጂኦሎጂ እና ኦሺኖግራፊ መስክ መማር ቀላል አልነበረም። ነገር ግን ማሪ ታርፕ ይህንን መንገድ መረጠች። በኦሃዮ ዩኒቨርሲቲ በመጀመሪያ እንግሊዘኛና ሙዚቃን ተማረች። በኋላም ጂኦሎጂን አጠናች። ከዚያም ሂሳብና ካርታ ሥራ ላይ ስልጠና ወሰደች። በዚያ ዘመን የሳይንስ መስኮች በአብዛኛው በወንዶች ቁጥጥር ስር ነበሩ። ነገር ግን እሷ በትጋት ስራዋን ቀጠለች። 1940ዎቹ ውስጥ ማሪ በኮሎምቢያ ዩኒቨርሲቲ የላምኖት ጂኦሎጂካል ኦብዘርቫቶሪ ውስጥ ሥራ ጀመረች። በዚያ ጊዜም ብዙ ሰዎች የውቅያኖስ ወለል ጠፍጣፋ እንደሆነም ያምኑ ነበር። በባህር ውስጥ ምን እንዳለ ግልጽ ካርታ አልነበረም። ማሪ ታርፕ ግን ከመርከቦች የተሰበሰቡ ሶናር ዳታ በመጠቀም የውቅያኖስ ወለልን መሳል ጀመረች። ማሪ በካርታዎቿ ውስጥ በአትላንቲክ ውቅያኖስ መካከል ትልቅ የተራራ ሰንሰለት እንዳለ አገኘች። ይህም ሚድ አትላንቲክ ሪጅ ተባለ። ከዚያም በመካከሉ ረጅም ሪፍት ቫሊ እንዳለ አሳየች። ይህ ግኝት በሳይንስ ዓለም ታላቅ ለውጥ አመጣ፣ ምክንያቱም የፕሌት ታክቶኒክስ ሐሳብን አጠናከረ። አህጉራት እንደሚንቀሳቀሱም ማስረጃ ሆነ። እንዲሁም የዘመናዊ ጂኦሎጂ መሰረትን አጠናከረ። በዚያ ዘመን ሴቶች በመርከብ ምርምር ጉዞ ላይ እንዲሳተፉ አይፈቀድላቸውም ነበር።
ስለዚህ ማሪም በቢሮ ውስጥ ብቻ ተቀምጣ ካርታዎችን ትሰራ ነበር። አንዳንድ ሳይንቲስቶች የእሷን ግኝት የሴት ወሬ ብለው አልተቀበሉትም። ነገር ግን ማሪ በትክክለኛ መረጃና በጥራት ካርታ ስራዋ ሳይንሳዊ ማስረጃ ቀረበች። በኋላ ዓለም የእሷን ግኝት ተቀበለ። 1969 ማሪ ታርፕ እና ባልደረቦቿም ወርልድ ኦሽን ፍሎር ማፕ የተባለ ታላቅ የውቅያኖስ ካርታ አቀረቡ። ይህ ካርታ የውቅያኖሶችን ቅርጽ በግልጽ አሳየ። በሳይንስ ምርምርና በትምህርት መስኮች በስፋት ተጠቀሙበት። እንዲሁም ለዘመናዊ የውቅያኖስ ካርታ ዝግጅት መሰረት መሆን ቻለ። ማሪ ታርፕ በሕይወቷ መጨረሻ ዘመን ብዙ ክብሮችን ተቀብላለች። በዚህም በካርቶግራፊና በኦሽኖግራፊ ዘርፍ እንደ ጀግና ተከብራለች። ብዙ ዩኒቨርሲቲዎች ስራዋን አወድሰዋል። እንዲሁም የዓለም ሳይንስ ታሪክ ውስጥ ከታላላቅ ካርታ ሰሪዎች አንዷ ተብላ ትጠራለች። ዶን ራይት በ1953 በአሜሪካ ሆኖሉሉ ተወለደች። ከትንሽነቷ ጀምሮ ሁለት ነገሮች በጣም ይማርኳት ነበር፤ ውቅያኖሶች፣ ሳይንስና ካርታዎች። በሐዋይ ያለው የባህር አካባቢና ተፈጥሮ በኦሽን ሳይንስ እንድትሳብ አድርጓታል። ከልጅነቷ ጀምሮ የምድርንና የባህርን ምስጢር ለማወቅ ትፈልግ ነበር። ዶን ራይት ዊተን ኮሌጅ ጂኦሎጂ ተማረች። ከዚያም በኦሽኖግራፊ ማስተርስ እንዲሁም በፊዚካል ጂኦግራፊ እና በማሪን ጂኦሎጂ ዶክትሬት አግኝታለች። በዚያ ዘመን በማሪን ሳይንስ እና ጂአይኤስ መስክ የሚገኙ ሴቶች ቁጥር በጣም ዝቅተኛ ነበር። ነገር ግን እርሷ በትጋት ቀጠለች። በትጋቷም ዶን ራይት ማሪን ጂአይኤስ ዘርፍ ከታዋቂ ሳይንቲስቶች አንዷ ለመሆንም አበቃት። በዚያ ዘመን በማሪን ሳይንስ እና በጂአይኤስ መስክ የሚገኙ ሴቶች ቁጥር በጣም ዝቅተኛ ነበር። ነገር ግን እርሷ በትጋት ቀጠለች። በትጋቷም ዶን ራይት በማሪን ጂአይኤስ ዘርፍ ከታዋቂ ሳይንቲስቶች አንዷ መሆን ቻለች። ካበረከተቻቸው አስተዋጽኦች ውስጥም የባህር ወለል ካርታ ሥራ ፕሮጀክቶችን መርታለች። የባዚሜትሪ ዳታ ትንተና ላይ አስተዋጽኦ አበርክታለች። በውቅያኖስ ምርምር ላይ ጂኦግራፊክ ኢንፎርሜሽን ሲስተም ጥቅም ላይ እንዲውል አድርጋለች። በተጨማሪም የውቅያኖስ ስፓሻል ዳታ አጠቃቀምን አስፋፍታለች። ለባህር ወለል ካርታዎች ዝግጅት የሳተላይት መረጃዎችን፣ የሶናር ስርዓቶችን እና የጂአይኤስ ሶፍትዌርን በመጠቀም ታላላቅ ስራዎችን አበርክታለች። ዶን ራይት ወደ ጥልቅ ውቅያኖስ ከወረዱ ጥቂት ሳይንቲስቶች መካከል አንዷ ናት። 1983 አልቪን ተብሎ በሚጠራ ልዩ የውቅያኖስ ምርምር መሳሪያ ወደ ጥልቅ ባህር ለምርምር ገብታለች። ይህ ተልዕኮም የባህር ወለል ምርምር፣ ሃይድሮተርማል አየር ማስገቢያዎች ጥናት እና የማሪን ማፒንግ ወይም የባህር ካርታ ሥራ የመረጃ ማሰባሰብ ለማካሄድ ነበር። የጂኦግራፊያዊ መረጃዎችን ለማሰባሰብ ለማደራጀት እና ትንተና ለመስራት የሚያገለግለውን መተግበሪያ ባለቤት በሆነው ኢስሪ ድርጅት ውስጥ ዋና የሳይንስ አማካሪ ሆና ያገለገለች ሲሆን ዶን ራይት በተለይ ሴቶች እና ወጣቶች በስቴም እንዲሳተፉ ታላቅ ድጋፍ ታደርጋለች። በተጨማሪም ለወጣቶች ጂአይኤስ ካርታ ሥራ፣ ውቅያኖስ ሳይንስ፣ ሪሞት ሴንሲንግ እና ጂኦስፓሻል ቴክኖሎጂ ላይ ስልጠናዎችን ሰጥታለች። ዶን ራይት በጂኦግራፊ፣ በጂአይኤስ እና ኦሽን ሳይንስ ዘርፍ ብዙ ክብሮችን ተቀዳጅታለች። በዚህም በማሪን ጂአይኤስ ከዓለም ተጽዕኖ ፈጣሪ ሴቶች አንዷ ተብላም ተጠርታለች። ብዙ ዩኒቨርሲቲዎችና ድርጅቶች ክብር ሰጥተዋታል። እንዲያውም በጂኦስፓሻል ቴክኖሎጂ ዓለም አቀፍ መሪ ሆና እንድትታወቅ ሆናለች። በአጠቃላይ ዶን ራይት በጂአይኤስ በባህር ምርምር ታላቅ ለውጥ ማምጣት እንደሚቻል፣ ስፓሻል ዳታ የአካባቢ ችግሮችን ለመፍታት አስፈላጊ እንደሆነና ሴቶች በጂኦስፓሻል ቴክኖሎጂ እና ውቅያኖስ ሳይንስ ትልቅ ሚና ሊኖራቸው እንደሚችል ለዓለም አሳይታለች። ተመልካቾቻችን የእናቶችን ቀን መነሻ በማድረግ ያዘጋጀንላችሁ የሴቶች የሳይንስ ዘርፍ አበርክቶም ይህን ይመስል ነበር። ከዝግጅቱ ጋር ሳሙኤል ጥላሁን አብሬያችሁ ነበርኩ። ሰላም። ተመልሰናል ተመልካቾቻችን። እንግዲህ በነበረን ቆይታ ለሳይንሱ ዘርፍ ከፍተኛ አስተዋጽኦ ያደረጉ የተለያዩ ሴቶችን ነው እንግዲህ ወደ እናንተ አድርሰንላቸው የነበረ።
ከነዚህ ውስጥ እንግዲህ እነ ቫለንቲናን እነ ካትሪንን አንስተን ነበርና እኔ የግሌን ታሪክ በዚህ አጋጣሚ ለማጋራት ያህል ወደ ህዋው ዘርፍ እንድገባ ካነሳሱኝ ሴቶች መካከል አንዷ ካትሪን ነች። ካትሪን ጆንሰን ነች እና የእሷን ታሪክ ሂደን ፊገርስ በሚባል ፊልም አይቼ ነው እና ልክ እንደዚህ ሁሉ ዛሬም እንግዲህ ባቀረብንላችሁ ዝግጅት ውድ ተመልካቾቻችን እንደዚህ የሚያነሳሱ ኢንስፓየር የሚያደርጉ ታሪኮችን እንደሰማችሁ እንዲሁም ደግሞ በእናንተም ደግሞ ዘንድ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። የሚገርም ታሪክ ነው ያካፈልሽን ጽዮን። ያንተም እንግዲህ ተመልካቾቻችን ከዚህ ግንዛቤ እንደምትወስዱ ተስፋ እናደርጋለን። በመቀጠል ሰሞንኛ ወደ እናንተ ይደርሳል። እኛ ከወዲሁ የምንሰበታችሁ ይሆናል። መልካም ሳምንት። ስፔስኤክስ አዲሱን ግዙፍ የሮኬት ስርዓት ለማስጀመር ቅድመ ዝግጅት ማጠናቀቁን አሳወቀ። በዓለም የጠፈር ምርምር ዘርፍ ትልቅ እርምጃ ሊሆን የሚችል ክስተት በሚቀጥለው ሳምንት ሊከናወን ይችላል ተብሎ እየተጠበቀ ይገኛል። የአሜሪካ የህዋ ቴክኖሎጂ ኩባንያ ስፔስኤክስ አዲሱን እጅግ ትልቅ የሆነ ሮኬት ስርዓት ስታርሺፕ ለመጀመሪያ ጊዜ ለማስጀመር ዝግጅቱን ማጠናቀቁን አሳውቋል። ኩባንያው እንደገለጸው የስታርሺፕ ቨርዥን 3 የመጀመሪያው ሙከራ በረራ በቀጣይ ሳምንት ግንቦት 11 2018 ዓ.ም ለማካሄድ አቅዷል። ማስጀመሪያው ከስታርቤዝ በሚገኘው የማስወንጨፊያ ማዕከል የሚከናወን ሲሆን የማስጀመሪያ ስርዓቱም 90 ደቂቃ የሚፈጅ ሆኖ ከምሽቱ 12 ሰዓት ተኩል ላይ ይጀምራል ተብሎ ይጠበቃል። ይህ ሙከራ በስፔስኤክስ ከተከናወኑ የስታርሺፕ ፕሮግራም ሙከራዎች ውስጥ 12ኛው ቢሆንም በተሻሻለው የV3 ስርዓት ለመጀመሪያ ጊዜ የሚደረግ በረራ ነው። አዲሱ ሮኬት ከቀደሙት ስሪቶች የበለጠ ግዙፍና ኃይለኛና ከፍተኛ አቅም ያለው መሆኑን ኢንጂነሮቹ ይገልጻሉ። ስታርሺፕ ቨርዥን 3 የተሰኘው የግዙፍ ሮኬት ወደ 124 ሜትር ወይም 408 ጫማ ቁመት የሚደርስ ሲሆን ይህም እስካሁን ከተገነቡት ሮኬቶች እጅግ ግዙፍ ያደርገዋል ተብሏል። የV3 ስሪት ከቀደሙት የሚለየው ብዙ ማሻሻያዎችን ያካተተ ሲሆን ከእነዚህ ውስጥ የተሻሻሉ ኢንጂኖች፣ አዲስ የምድሪት ስርዓቶችና የተሻሻለ የቡስተር መመለሻ ቴክኖሎጂ ተገጥመውለታል። እነዚህም ለሮኬቱ ከማስወንጨፍ በኋላ ወደ ምድር ተመልሶ እንዲያርፍ ያግዙታል። ይህ በረራ በዋናነት የቴክኖሎጂ ሙከራ ሲሆን በወደፊት ለሚደረጉ የጨረቃና የማርስ ጉዞዎች አስፈላጊ የሆነውን በምህዋር ውስጥ ነዳጅ መሙላት ኢንኦርቢት ሪፊውሊንግ የሚባለውን ቴክኖሎጂ ለመፈተሽ ይጠቅማል ተብሏል። የስፔስኤክስ መስራች ኤሎን መስክ እንደሚለው ይህ የስታርሺፕ ሙከራዎች ወደፊት ሰዎችን በማርስ ላይ ለማኖር ለሚደረገው ጥረት አቅም ፈጣሪና እውን በሚሆንበትም ጊዜ የጠፈር ጉዞ ወጪን እጅግ እንደሚቀንስ እድል እንደሚፈጥር ተገልጿል። ባለሙያዎች እንደሚገምቱት ይህ ሮኬት ከ100 ቶን በላይ ጭነት ወደ ዝቅተኛ የምድር ምህዋር ማድረስ የሚችል በመሆኑ ግዙፍ የጠፈር ጣቢያዎችን፣ የጨረቃ ሚሽኖችንና ትልልቅ የሳተላይት ስራዎችን ለማከናወን አዲስ መንገድ የሚከፍት መሆኑን ገልጸዋል። ከምድር እስከ ህዋ